ምሬ በነገራችን ላይ ራያ ሽጧል። ምሬ ሄኖክ ኪዳኔ አበበ ፈንታው ራያን ሽጠዋል። ስልጣንም ተከፋፍለዋል። ምሬ የራያ ምንሻ ኃላፊ ሆኗል። ሄኖክ አስተዳዳሪ ተብሏል። ትሆናላችሁ ተብለዋል። ምክሩ ይሄ ነው። ራያን ወደ ትግራይ አገርነት ቀይሮ መገንጠል ነው ሐሳባቸው። ይሄ እነሱ ምክር ነው። ለዚህ ሐሳብ የምትደግፉ ከሆነ ዝም ብላችሁ ተቀመጡ፣ ህዝቡም ይለቅ። እነምሬ ዛሬ የራያን ህዝብ ከነሱ በላይ ወጣቱን ያስገደለ ካለ ከምሬ ወዳጆ በላይ ካበበ ፈንታው በላይ ከሄኖክ አዲሴ በላይ ከሄኖክ ኪዳኔ በላይ ያስገደለ ካለ ልጠይቅ። ወጣቱ በጁንታ ጦርነት ካለቀው በላይ